ሰላም የዩቲዩብ ቤተሰቦች፣ ዛሬ አዲስ አስተማሪና እንዲሁም አጭር በሆነ ቪዲዮ ተመልሻለሁ። ለዚህ ቻናል አዲስ ከሆናችሁ ሳብስክራይብ፣ ላይክ እንዲሁም ደግሞ የማበረታቻ ኮሜንት ወይም ደግሞ ቀጣይ እንሰራላችሁ የምትፈልጉትን በኮሜንት እያስቀመጣችሁ ለዚህ ቻናል ቤተሰብ ከሆናችሁ ደግሞ ላይክ እና ለጓደኞቻችሁ ሼር እያደረጋችሁ አበረታቱኝ። እንደዚህ ሁሌም አዲስ እና አስተማሪ ቲፕ ስለቅ እንዲደርሳችሁ የኖቲፊኬሽን ምልክቷን ኦን ላይ ማድረጋችሁ እንዳይረሳ። አሁን ወደ ጉዳያችን ቲክቶክ ላይ ቪዲዮዎችን ሰርተን የሰራናቸው ቪዲዮዎች ለተመልካች መጀመሪያ ላይ እንዲታዩ ወይም ደግሞ የኛን አካውንት ጆይን ለሚያደርጉ ተመልካቾች በሙሉ መጀመሪያ ላይ የሰራነው ቪዲዮ መጀመሪያ ለነሱ እንዲታይ እንዴት ማድረግ እንደምንችል አሳያችኋለሁ። ሁላችሁም እስከ መጨረሻው ተከታተሉ። አሁን ወደ ስቴፑ። በመጀመሪያ ቲክቶክ ላይ ነው የምንገባው። ቲክቶክ ላይ እንገባለን። ቲክቶክ ላይ መጀመሪያ ሁላችንም ቲክቶክ አፕ አለና ቲክቶክ ላይ እንገባለን። ቲክቶክ ላይ ከገባን በኋላ ልክ ሁላችንም ይሄው ቲክቶክ ላይ እንገባለን። ከገባን በኋላ ከዛ የት እንገባለን? ፕሮፋይል ከምትለዋ ላይ እንገባለን። ፕሮፋይል የምትለዋን እዚህ ላይ ጠቅ እናደርጋለን። ፕሮፋይል የምትለዋን ጠቅ አድርገን ወደፊት እንሄዳለን። ወደፊት ከሄድን በኋላ ራሳችን የለቀቅናቸው ቪዲዮዎች ወይም ደግሞ የእኛን ቪዲዮ እያዘጋጀን የምንለቅበት ቦታ ላይ ደርሰናል። እዛ ቦታ ላይ ልክ መልቀቅ የፈለግነውን ቪዲዮ ሂደን ክሊክ እናደርገዋለን። ለምሳሌ እኔ አሁን ይህን ቪዲዮ ክሊክ ማድረግ ወይም ደግሞ ለተመልካቾች መጀመሪያ ላይ እንዲታይ ማድረግ ፈለኩ። ይህን ቪዲዮ ልክ ይህንን ቪዲዮ ሄድና ክሊክ አደርገዋለሁ። ክሊክ ሳደርገው ልክ ይህን ቪዲዮውን ክሊክ እንዳደረግኩት ከዚህ በኋላ ይሄ ቪዲዮ አሁን ለተመልካች መጀመሪያ ላይ እንዲታይልኝ ማድረግ ነው የፈለኩ። ስለዚህ ከዚህ ቪዲዮ ላይ ልክ ታች ላይ ወርድና ሶስት ነጥቦች አሉ። እነሱን ሄጄ ጠቅ አረግና ወደ ውስጥ እገባለሁ። ሶስት ነጥቦችን ጠቅ አድርጌ ወደ ውስጥ ገባ። ልክ ከዚህ ላይ አማራጭ ይመጣልኛል። ስለዚህ ወደ ግራ ሳብ ሳረገው እዚህ ላይ ምን የሚል ይመጣልኛል? ወደ ግራ ሳብ ሳረገው ፒን የሚል ይመጣልኛል። ፒን የምትለዋን ጠቅ ሳደርጋት ምን አለኝ? ፒን ቶፕ ዩር ፕሮፋይል አለኝ። ይሄ ቪዲዮ ከፕሮፋይል መጀመሪያ ላይ እየመጣ ለሁሉም እንዲታይ ማድረግ ችለናል ማለት ነው። ስለዚህ እናንተም ቪዲዮ ስትለቁ ቲክቶክ ላይ ቫይራል እንዲወጣላችሁ ወይም ደግሞ ብዙ ተመልካች እንዲኖረው ቪዲዮአችሁን በዚህ መንገድ ፒን እያደረጋችሁ ለተመልካቾች መጀመሪያ ላይ እየታየ ብዙ እይታ ብዙ ፎሎወር እንዲስብላችሁ ማድረግ ትችላላችሁ ማለት ነው። ስለዚህ በዚህ ቪዲዮ ሁላችሁም አስተማሪ ወይም ደግሞ ትምህርት እንዳገኛችሁ ሁላችሁም ተስፋ አለኝ። ቀጣይ በሌላ አዲስ እና አስተማሪ ቪዲዮ እስከምንገናኝ ለዛሬው ያዘጋጀነው ቪዲዮ ይህን ይመስላል። ስለዚህ ሁላችሁም ላይክ፣ ኮሜንት፣ ማበረታቻ ኮሜንት እንዲሁም ደግሞ ሳብስክራይብ እና ለጓደኞቻችሁ ሸር እያደረጋችሁ የኖቲፊኬሽን ምልክቷን እያበራችሁ አበረታቱኝ። ቀጣይ በሌላ አዲስ ቪዲዮ እስከምንገናኝ ሰላም ዋሉ፣ ሰላም አምሹ።